ወርሳችሁልኛል ወርቅ ተዘርፌያለሁ ወርቅ ከየትም ብለህ ተምረን ታመጣታለህ ከየትም ብለህ አንዴ ተረጋጋ አስቆፍረው ይኸው ኢልምት እዚህ ጋር እንጉድ አንተ ወርቅ እንደደበከው ያንተ ግብና የናንተ ፕላን ዳይመንዱን ነበር አልማዝን እሱን ማውጣት አቃተ በጣም በዘመኔ ካዝናኔ ተቆልፈው እሱን ለማውጣት ግን ጊዜ እየተጠባበክ ነው ቆይስ አንተ ወርቅ እንዴት ወርቅ ወስጄ እዚህ ቤት እቀመጣለሁ እንዴት ላይ 5 ብር እቀመጣለሁ ብለህ ታስባለህ እና ለምሳሌ አንዳንድ መንቀሳቀስባቸው ዶላሮችም ብሮችም ስላሉኝ እናንተ ከመሄዳችሁ በፊት እግዚአብሔር ይስጣችሁ ከፖሊስ በላይ ትልቅ ነገር ነው እየሰራችሁ ያላችሁት በደንብ አውቃለሁ ያው ከተማችን ውስጥ አሉ ከሚባሉ የናጠጡ ባለሀብቶችና ነጋዴዎች ማለት ነው ፎቶውንም የኢንቨስተሮች ማል ፎቶውንም ምናምን አይቻለሁ ታወራል አንዴ ናግባ ቆይ ምን አርግ ነው እየሰማኝ ነው አይደለ አስወጥተህ ምንም የሌለውን የሰው ህይወት አልተበላችም ያለው ጋር ነው ይርም ሞልቱት ከጣሉ ሰው ጋር ነው እየሰራን ያለ ገና ባለሀብት ደግሞ ታውቃለህ ካለው ላይ ይሰጥ በዚህ ሲስተም ካልተቀበልን በምንም አይነት ነገር ይሰጣይ ይሄንን አስተሳሰብን ወደዛ ጋር አርገው ባብንጭ ባለ ሄድ ኖሮ እዚህ ሆኔ ቢሆን በቃ ዛሬ ነበር ጀለይር ምናምን ያሰብኩት ዳይመንዱ ሁሉንም ነገር ዛሬ ነበር ላስወጣ ምናምን ያሰብኩት እሷ ነበረች ወደ 40 ምንጭ ከደው ከጋሽ ሰለሞን ጋር ግን አሞኛል ምናምን ብላ በቃ ቀረች በጣም ተነሱ ጋር የምትቀራረበው ሚስጥር የምታወራው እሷ ነች ከኔ ጋር እንደውም ብዙ ማለት ቀራረብ ከዛ በኋላ እሷ ደግሞ አሞኛል ብላ ቀርታ በሷ ፋንታ አንተ ይልክ ስለዚህ እዚህ ነገር ውስጥ በደንብ እጁ አለ ማለት ነው አንደኛ ሰራተኛው ወል አብረን ሁሉ ነገር ምን ሰራው አብረን ነው ወጣ የሆነ ነገር በቃ ላስብላት ምናምን ተነጋግረን መምረ በጣም ትልቅ ግቢ ነው አቶ ሰለሞን ምንድነው አይደለም ወንጀለኛ ነው አንዴም ፈልጓል ህግ ይፈልጓል ዋና ሚን ካራክተሩ ወይ ደግሞ በዚህ አክት በዚህ ስራ የተካነው ሰራተኛ ለንይዘው እጅ ከፍንጂ ተጣበቅ እንገኛለን ተዋገኘው ብዬ ያገባውስ እንደ ያለ ማት እንደ ያለ ጉድ ሰው የተለየ ሰው አገኘው ብዬ የሚገርም ጠንቃቃ ሰው ነበር እንዳላበላሽ ምንድነው በተምላክ አየሁ አይደል ምንድነው ከሆስፒታል ምርመራ በኋላ ሲወጣ የነበረው ሬሳ ሳየውና እሱ ነው ተብሎ የወጣው ሰው በቃ በጭራሽ የሚገናኙ ሰዎች አሉ ማቆ ነገር የለም ከዛ ነገርኩት በቃ እርግዝና ተፈጠረ ምናምን ስለው የማማየውን ነገር ነው በቃ ይሄ ልጅ መውረድ አለበት ምናምን አለ ጤና ይስጥልኝ ሰላም ነው አንዳንድ ጥያቄ ፈልገን ነበር አንዳንድ ጥያቄ ምን ነበር አንዴ ወርዳው ሞተ ብሎ ሲነግረኝ እኔ እሱን አምኜ ነው ቁጭ ያልኩት ሌላም ነገር ተጠራጥሬ ጥያቄ የሚያላነሳውት እሱ ስለነገረኝ ነው ለምን እኔ እሱን አምነዋለሁ እንደ ወንድሜ ነው ማየው ለሱም እንደ ወንድሙ ነበር እኛ ወደ ቤተክርስቲያን ወደ እግዚአብሔር ተጠጋን ሰዎች ስለሆነ የመጣውን ነገር በጸጋ ወደ መቀበል ያው እሷ በጣም መንፈሳዊ ህይወቷ ላይ በጣም ጠንካራ ነች ማለት እንደዚህ እኔ እንደማወራው አይደለም በጣም ከምለው በላይ ማለት ነው ግን ያው በተክሊል በቁርባን ተጋቡ እንጂ እውነት ለመናገር እሱ እንደዛ አይነት ሰው አይደለም እኔ አሁን እሱ ስለማ ታምራ ነገር አዙሮት ወደቀ እዛው ቤተክርስቲያኑ ውስጥ አዙሮት ወደቀ ተክሊሉ ላይ ነው ወደቀው ስራቱ ተክሊሉ ያው እየወጡ ያለ ለኮ ወደ ክርስቲያኖች አዙሮ ወደቀ እኔ አዙሮት ወደቀ እንደገና አይገርመኝም ቄሶቹን ባፋቸው በገንዘብ አፋቸውን ያዛቸው ከዛ በኋላ አዎ እንደስ ነው ምናምን ተብሎ ተረጋገጠ ጋብቻው ተፈጸመ ሄዱ ሐኪም ቤት አዎ ከዚህ ቤት ምን ማይገኙት አደረገም የሚል የድንግልና ሰርተፊኬት ይዘላቸው መጣ በገንዘብ ማለት ነው ይሄ ሁሉ ውሸት ነበር ማለት ነው ወይዘሮ አዜብን ለማጥመድ የተጠቀመው ፕሮፓጋንዳ ነው ይሄ yes እንደኛ እሱ በጣም ሰው ወዷት ስለነበረ በወቅቱ ማንንም ሰው እንዲነካበት አይፈልግም ነበር በጭራሽ እንድታመልጠው አይፈልግም ነበር በመኪናው በጥይት እንደተበሳሳ እና ከመኪናው ውስጥም ደግሞ በሻንጣ ሙሉ ብር ነገሩን ለመደምደም ያልቻሉበት ምክንያት ሽፍታ እንግዲህ ሲመጣ ሊሰርቅሽ ወይ ነገር ሊያደርግሽ ነው እሱን ገለውት ሻንጣ ሙሉ ብር እና መኪናውን ነው ጥለው የሄዱት እና ይሄ ለምን ሆነ አንደኛው ፖይንት ወይኔ ምንድነው ባለቤቴ የሚሰራበት ድርጅት ትንሽ አደጋ አጋጠመውና ህይወቱ አለፈ ብለው ነገሩኝ አላሳመነኝም በሰዓቱ እና ቼክ ሳደርግ
እንደዚህ 3 ወር እርጉዝ ነሽ ተብዬ ግራ ገብቶኛል። እኔ ሌላ ወንድ አላውቅም እንደነገርኩ ቆራቢ ነኝ ባለቤት ደግሞ ሰላም 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 ውድ የስውር ሚዲያ ተከታታዮቻችን እንደምን አላችሁ? ሰላማችሁ እጅግ ብዝት ይበልልን። እኔ ከእናንተ ጋር የምገኘው ናሆም ደረጀ ሲሆን ከሀገር ውስጥም ከሀገር ውጭም ያላችሁ ተከታታዮቻችን እንደምን አላችሁ እያለን ፕሮግራማችን ላይ ተገኝተናል። እንግዲህ ዛሬም ባለፈው ባያችሁት ክፍል መሰረት ዋነኛዋን የቤት ሰራተኛ ወይም የዚህ ስራ ዋና ሜን ክሬት ያደረገውን ይዘኗል። እንግዲህ እኛም ያልጠበቅነው ነገር የተከሰተብን ቢኖር ባለሀብቱ ቤት ስንገባ እኔ ባለሀብቱን በጣም ትልቅ ኢንቨስተር በመባል የተለያየ ቦታ ላይ ፎቶ ነው ያዋለው። እንዲሁም ደግሞ በጣም ትልቅ ባለሀብት እንደሆነ አውቃለሁ። ያው እሱም ይህንን ድቡዳ አላወቀም ነበረ። ያው ባወቀ ሰዓት እዛው ተኩሺ ካልገደልኳት ምናምን ነገር ተፈጥሮ ነበረ። እስኪ ዛሬ ከነሱ ጋር የሚኖረን ቆይቶ ይኖራል። እቺንም ዋና ለዚህ ስራ መፍትሄ መስራች የሆነችው ሰራተኛ ደስ በሚል ሁኔታ እጃችን አስገብተናታል። ያለውን ነገር ተከታተሉን እስከ መጨረሻው። ምን ይፈጠራል የሚለውን ነገር ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንወዳችኋለን። ከዛሬ ድረስ ስንከታተላችሁ ነበር እንጂ ያላችሁበት ቦታ ድረስ መተን መያዝ አላቃተንም ነበረ። ግን ይህንን እቺን ሰዓት ጠብቀን ነበር እጅ ከፍንጅ ለመያዝ እሷም ማለት ነው እና ሀሳባችንም ተሳክቷል። እጅ ከፍንጅ እሷን ለመያዝ በክተናል። እንደነሱ አይነት ተደራጅተው 4 ሰዎች ናቸው የሚሰሩት በየቤቱ የሚዘርፉ በየቤቱ። ከዛም አልፎ ተርፎ ቤት ውስጥ ገብቶ ልጆች ላይ ሰራተኞች ላይ ወይም የሆኑ ሰዎች ላይ ጾታዊ ትንኮሳ የሚያደርጉ። አሁን አንተ እንደዚህ ጠብቀ ነበር እንደዚህ ልብሷን ለብሰ ጸጉር አድርጋ። እግዚአብሔር ለበጎ ነው መቼም፣ እግዚአብሔር ታላቅ ነው። በዛሬ ጊዜ ነገር ማውቄ አርባ ምንጭ ነበርኩ ለመዝናናት ሄጄ፣ ያው ዳንኤል የተባለ ደላላ ነው እንግዲህ እሷን አምጥቶ የሰጠኝ። ጎበዝና ስራም ትችላለች ብሎ ከሰጠኝ እንግዲህ 6 ወር አካባቢ ሆነዋል። ልጅቷን ልታግቷት ነው የመሰለኝ እንጂ 6 ወር ሙሉ እኛ ጋር ስትሰራ እንግዲህ እኔ ምንም ማውቀው ነገር የለም። ያው ሴት መሆኗን ነው ማውቀው። እኛ በጥብቅ ክትትል ይወል ያንተን ስም ማን ነበር ያልከኝ? አቶ ሰለሞን። እሺ አቶ ሰለሞን፣ እኛ ቤት ድረስ መተን ነበር። ቤት ውስጥም የተወሰነ ግብግብ ተፈጥሮ ነበር። ይሄ ሁሉ የተፈጠረው እሷን እጅ ከፍንጅ ለመያዝ ነው። የራሷ ጓደኛ እንደሷ ወንድም ሴት መስሎ በማስመሰል የሚሰራው እሷ ቤት ጠቁማ ነው። የሚገርም ነገር አንተ ቤት ለመቀጠር በጣም ክትትል ሲያደርጉብህ ነበር። በጣም የተጠና ስራ ሲሰሩብህ ነበር። ምክንያቱም አንተ በጣም የናጠጥ ካፕታም እንደሆኑ ደርሶበታል። ምን አለ መሰለህ አንዳንድ የምንቀሳቀስባቸው ዶላሮችም ብሮችም ስላሉኝ እናንተ ከመሄዳችሁ በፊት እግዚአብሔር ይስጣችሁ ከፖሊስ በላይ ትልቅ ነገር ነው እየሰራችሁ ያላችሁት። በጣም ያልጠበቁት ነገርና ለእኔ ትልቅ ዱብዳ ነው። አንዴ ብሮችን ቼክ ላድርግና በዚሁ አጋጣሚ አንዴ ያለውን ነገር ቼክ አድርገና መታ ነገራን አሁን እኛ ፊት ቼክ አድርገና ችግር የለም እዚሁ ባላችሁበት አንዴ ቼክ ላድርግ። እሺ ተመልሼ መጣ። ይኸውልህ እየሰማኸኝ ነው አይደለም? አንድ ንብረት ከዚህ ቤት ይጥፋና ውርድ ከራስህ አንድ ንብረት ይሄ ስራህም ገና መቀመቅ ያወርድሃል። ትቀጣበታለህ። ገና ግብረ አበሮችን መሰሎችን በእኛ ቁጥጥር ስር ናቸው። ሌላም ሴቶችም ተደራጅታችሁ እንደምትሰሩ እናውቃለን። እንደ ሴት በማስመሰልም አልፎ ተርፎ እዚህ ስራ ላይ ሴቶችም እንደዚህ ተደራጅታችሁ እየሰራችሁ የሰው ቤት እየወለቃችሁ እየዘረፋችሁ መሆኑን እናውቃለን። ሰማኸኝ አይደለ? ምንም የምታመጠው ነገር የለም። መናገር ያለብን ነገር ትናገራለህ። ግን እዚህ ቤት አንድ ንብረት ይጥፋና እኔ ሳልሆን የገዛ አሰሪ ነው ግንባርን ብሎ የሚገለግል። ለዚህ ኃላፊነት ትወስዳለህ። ምንም የሚዛጋ ነገር የለም እዚህ ጋር። ሰማኸኝ አይደለ? ስራ ሲነቃባ አንገትን አትርፋ አውራ። ካሜራ ፊት ነው ያለው። ለህዝብ ያረኩ ነገር እንዳለ ትናገራለህ። ቆይ ምን ላድርግ? ቆይ ምንድነው ምን ላድርግ ማለት? በሀገሪቱ ሁኔታ አታሰብ። እየሰማኸኝ ነው አይደለ? ምን በለው አጣን። ይሄን ቴክኒክ ማንም ሊጠቀመው አይችልም። እኛ ስንት አውጥተን አወርደን ነው ይሄን ቴክኒክ ያመጣው። በጣም እዛ ድንጋይ ላይ ቁጭ ብላችሁ እየቃማችሁ አወጣችሁ አወርዳችሁ እዚህ ስራ ላይ እንደ ስራ ቁጥራችሁ ትገባችሁ። እዚህ ስራ ላይ ደግሞ የሁላችሁ ምክንያት አንድ አይነት ምን በለው አጣን እኮ። አንተም እኮ ወንድ ልጅ ነህ። ማጣት አታታቅም? በደንብ አጥቼ አውቃለሁ። በደንብ ምንም አማራጭ አጣን። በዛ ሞክር እንደዚህ አይነት ምክንያት አትስጠኝ። እንደዚህ አይነት ምክንያት አትስጠኝ። ሰማኸኝ አይደለ? እዚሁ ነው የምደፋ። በቃ ይሄ እኮ ለእኔ እኮ ከመሞት አይተናነስም። በቃ ከሚርበኝ ብሞት ይሻለኛል። ስንት ስራ እኮ አለ። ወንድ ልጅ ነው አይደለ? አትሸከምም፣ አትቆፍርም። እንደዚህ አይነት ስራ ከምትሰራ በቃ ለምንድን ሁላችሁም ለምንድን ነው አንድ የምትሆኑት? ሁላችሁም ማለት ለበትበታትንም እንዳትል የት እንንተባተል? ምን እንስራ?
አንተ እንደ ስራ እየቆጠርክ ይወለ እየሰማኸኝ ነው አይደል? እንደ ስራ ቆጥረህ አማራጭ እንዳጣሰው አቱን እዚህ ጋር ይሄም እኮ አንድ ጥበብ እኮ ነው። ማን ነው እንደዚህ ለነገሩ ነው በደንብ ጥበብ ነው። እንደናንተ አስመስሎ አሰሪዎቹ ሲያውቁ ሁሉ ጊዜ መቆየት ማለት በጣም ከባድ ነገር ነው ለኔ ማለት ነው። ለኔ እኔ እዚህ ጋር 5 ደቂቃ ማስመሰል አልችልም። ግን ስንት ቤት ስታጥቡ እንደኖራችሁ ሙሉ መረጃ አለኝ እኔ። ሰማኸኝ አይደለ? ከደላለው ጭምር 3ቱ በእኔ ቁጥጥር ስር ናቸው። አንተን የቀረው አንተን የሚያስኩ አሳልጂ። አንተም ሌላ የምታውቀው ሰው ካለ እንደዚህ በዚህ ስሮት የተሰማራ ሰው ካለ አንተም ታወጣታለህ ገና። ኧረ እኔ ለምንድን ነው ግን እንደዚህ ቆይ የምታሰቃዩን? የት ሄደን እንኖር? ከሀገራችን ውጭ የት እንሂድ? ስቃይ ሰማኸኝ አይደለ? ስቃይ የሚበዛው ከዚህ ቤት ውስጥ አንድ ንብረት ከጠፋ ነው። አንድ ንብረት ማን ነው? ሁሉም እኮ በራሱ ገንዘብ በራሱ ላብ ለፍቶ አይደለም እዚህ ጋር ፎቅ ምናምን የገነባው። ሁሉም እኮ እያጭበረበረ ነው። በቃ ሰማኸኝ አይደለ? ሰማኸኝ አይደለ? እዚህ ጋር እኔ እናንተን ያለ ነው። ራስን ወክለ አውራ። ሁሉም ምናምን ብለህ የማውራት መብት የለህም። አንተ እዚህ ጋር ወንጀል ስትሰራና ስትሰርቅን ያስኩ አይደለ? እኔ ደግሞ ስለዛ ወንጀልህ ስለ ሴራ እየጠየቅኩ ነው። የምጠይቀን ጥያቄ መልስልኝ። ማንም እዚህ ጋር እንትን ብሎ ነው የደረሰው አይደለም የኔ ጥያቄ። አዎ በቃ እኔ እኮ እንደዚህ ያረኩበትን ነገርኩ። ይሄን ቴክኒክ የተጠቀምኩበትን ምክንያት ነገርኩ። በቃ ደግሞ ለሁሉም ሜን ካራክተር አንተ ነህ። 3ቱም የነገሩኝ አንድ አይነት ነገር አለ። አንተ እዛ ቤት ሀብታሙ ቤት በደንብ ተጠና ገባህ። ምክንያቱም እዛ ቤት ውስጥ ብዙ ዶላሮች፣ ብዙ የአንገት ሀብሎች አልፎ ተርፎ አልማዝ እንኳን ዳይመንድ እንኳን እንዳለ ቤት ውስጥ መረጃዎች እንዳለ አለን እኛ። እናንተ ምን ነገር ስላወቃችሁ አንተ በዚህ ስራ ፐርፌክት ስለሆንክ ገባህ እዚህ ቤት አይደለ? እና እስካሁን ያደረግከው ነገር ምንድን ነው ያነሳኸው ነገር? ካንተ ጋር ማብራ ስትሰራ የነበረችው ሰራተኛዋ ነግራናለች። እኔ ግራ የሚገባኝ ነገር እንዴት ነው በዚህ ልክ ልታስመስል የቻልከው? ከሁሉም ተሸለ እንዴት ነው ልታስመስል የቻልከው አንተ? እኔ ጥበብ ላይ ፐርፌክት ነኝ። እኔ እኮ ደግሞ እንደዚህ አፍም ተተወራለህ እንዴ? ተምሬያለሁኝ አክቲንግ በደንብ ስለተማርኩኝ ይሄ ለኔ በጣም ቀላል ነው። ከዚህ በላይ ምንም ነገር መስራት እችላለሁ። ተምረህ በጣም ትልቅ ነገር ላይ ደርሰሃል ማለት ነው አይደለ? በየሰው ቤት እየገባ ለራስህ አይከብድህም? ግን አንተ የምታወራው ነገር ምንም አይከብድም። በቃ ጥበብ ይከብዳል? ጥበብ ነው እኮ ይሰራ ነው። በቃ ይሄን ከሰዎች ከሁሉም የተሻለ ጥበብ አድርገን እኮ ነው ሰው ቤት ገብተን በቃ ሰው ተርቦ ታንቆ ምን ይሞታል? እኛና ታንቀን እንሙት እና በጠብሽው ብለን እንሙት እንፈንዳ። ሰማኸኝ አይደለ? እኔ እማልነካህ በዚህ ሰዓት እማልነካህ ወይም እማልደበደበህ የቤቱ ባለቤት አለ ብዬ ነው። ሰማኸኝ አይደለ? አክብሬ ነው እሱ እንጂ እኔ አንተን በር ዘግቼ እየቀጠቀጥኩ ነበር ማዋራህ። ለዚህ መልስ ቆይ ምን አድርግ ነው የምልሽ? ስናጣ ምን አድርግ ነው? ተዘርፌያለሁ። በህግ አምላክ በጊዜ ደሳችሁልኛል። ወርቅ ተዘርፌያለሁ። ወርቅ ከየትም ብለህ ተምረን ታመጣታለህ። ከየትም ብለህ በጣም ብዙ ግራም ነው። ወርቄን ጠንቅቄ አውቀዋለሁ። አሁን ነው የጠፋኝ። ቁጥጥር ስር ነው። በህግ አምላክ ይዘነዋል። ችግር የለም። በህግ አምላክ በደንብ ጠይቅልኝ። እሺ እንግዲህ አቶ ሰለሞን ያው ያለው ነገር ያስደነግጣል በጣም ግን ዞሮ በትኩሱ ነው ያዝነው። ንብረትም ጠፍቶ አይቀርም በጣም እና ያለውን የወሰዳትንም ነገር እያንዳንዱን እጅ በእጅ ቁጥር የምንቀበለው ይሆናል። ለዚህ ምንም ማሳብ እንዳይገባ አንተ። አሁን ወደ ዋናው ፕሮግራም ስንመጣ ያው እንግዲህ እኔ ስም ነው አዲስ የሆነብኝ እንጂ እኔ በመልክ ምናምን በደንብ አውቃለሁ። ያው ከተማችን ውስጥ አሉ ከሚባሉ የናጠጡ ባለሀብቶችና ነጋዴዎች ማለት እንደሆነ ፎቶውንም የኢንቨስተሮች ማለት ፎቶውንም ምናምን አይቻለሁ። በደንብ አውቃለሁ። እና እስኪ ስለ ራስህ አንዳንድ ነገር ብትለን ለህዝብም ስለ ስራህ ምናምን። አቶ ሰለሞን እባላለሁ። የራሴ ትልቅ ካምፓኒ አለኝ። እሺ ትልቅ ድርጅት አለኝ። ይሄ ልጅ ነው የምንለው አላውቅም። ዛሬ 6 ወር አካባቢ ነበር ያስገባናት። አቶ ዳንኤል ይባላል። በጣም ከስተመሬ ነው ሲያስገባት። ባይዘው በዚህ ስራ ውስጥ ደላለም ዋናው ተቀናቃኝ ነው። እሱን በህግ እንጠይቀዋለን። እግዚአብሔር አክብርልን እንደናንተም ትልቅ ሰው ስላገኘን እንጂ በመጀመሪያው ሰዓት ሁሉ የራሴን እርምጃ ልወስድባችሁ ነበር። ሁሉም ነገር ለበጎ ነው። በጊዜው ታወቀ። ብሮቼን እያንዳንዱ ነገር ከዶላር እስከ ኢትዮጵያ ብር አይቻቸዋለሁ። ሁሉም በሰላም ነው። ደግሞ ልክፈተውን ብትል ሊከፍተው ነው ልትከፍተው ምን እንደሚባልም ሴትም ትሁን ወንድ አላወቅንም። የመጀመሪያ ተጠያቂ ዳንኤል የተባለው እርግጠኛ ነኝ የእሱ እጅ ይኖርበታል። እሱ በእኛ ቁጥጥር ስር ብሬ ተርፏል። እግዚአብሔር ይመስገን። አሁን ወርቆች ጠቅላላ የሉ። ብዙ ወርቅ ነው የጠፋበት። እስከ ስንት ግራም ነው የሚደርስ? በጣም ብዙ ወርቅ ነው
በጣም ብዙ ወርቅ ነው። እንዲህ ነው ብዬ እንትን አልልም። ያው ከዚህ ቤትም ስላልሄደች ወይም ስላልሄደ ወርቁ እርግጠኛ ነኝ እዚሁ ተደብቋል። ይህን ደግሞ እናንተ ታገኙልኛላችሁ ብዬ አስባለሁ። እንዲህ አይነት ነገር በሚዲያም በምንም አስፋፍተን እንደዚህ አይነት ድንቅ ሲቪል ፖሊሶችን በደንብ የምናበረታታበት ነገር ይኖረኛል ብዬ አስባለሁ። እንግዲህ ያው በመጀመሪያ እኔም እርሱ እንደዚህ ኢንተርቪው በማድረጌ ወይም ከእርሶ ጋር ጊዜ በማሳለፌ ለእኔም ትልቅ ነገር ነው። በጣም ነው የማመሰግነው። ደግሞ ሴት ልጆች አሉኝ እኮ። የሚከብደው ነገር እሱ ነው። ይሄ በጣም ትልቅ ነገር ነው ለእኔ ከእርሱ ጋር እንደዚህ ማውራት። ብሩን የወርቁን ምናምን ሳይሆን ሴት ልጆች አሉኝ፣ የደረሱ ሴት ልጆች፣ ለአካለ መጠን የደረሱ ሴት ልጆች አሉኝ። እነሱ ላይ ጥቃት ቢፈጽም ሌላ በየሄዱበት የሚያስጠላው ደግሞ የሰራቸው የሚገርምህ ነገር አሁን ከዚህ ቀደም የእሱ ጓደኛ የሚሰራበት ቤት አሰሪዋን ራሷ አስረግዟታል። በድብቅ ካሜራ ነው ያየነው እኛ። ምን ይባላል እኔ እነዚህም ደግሞ ምንም ማስረጃ የለንም እኛ። ስራ ቢጠፋ በካምፓኒ ውስጥ ለወንድ የሚሆኑ ስራ አሉ፣ ከጽዳት ጀምሮ እስከ ምናምን ስራዎች አሉ። እሱም በቀጥታ ማናገር ሲቻል ይሄ እርግጠኛ ነኝ የአንተ ግብና የእናንተ ፕላን ዳይመንዱን ነበረ፣ አልማዝን። እሱን ማውጣት አቃተህ። በጣም በዘመን የካዝናን የተቆልፉ እሱን ለማውጣት ግን ጊዜ እየተጠባበክ ነው። ቆይስ አንተ እንዴት ወርቅ ወስጄ እዚህ ቤት እቀመጣለሁ? እንዴት ላይ 5 ሺህ ብር እቀመጣለሁ ብለህ ታስባለህ? ህግ አባሎች ስላሉ እንደናንተ አይነቱ ማግኘቱ እንግዲህ አንተ እኔን አውቀኸኝ እኔ አንተን ካላወቅኩ በዚህ ሰፈር ላይ የለውም ማለት ነው። እና ከሰፈር ሰው ምን ያህል መቀራረብ እንዳለብኝ ትምህርት ሰጥተኛልና ይሄ ወርቅ ከየትም ጉድጓድ ገብቶ እንዲያመጣልኝ ከዚህ ቤት ውስጥ አልወጣም። እስከ ግቢ ድረስ የሆነ ቦታ ቆፍሮ ከቶት ነው እንጂ የትም አይሄድም። እና ከምንም በላይ ልጆቼን አተርፋችሁልኛል፣ ተመስገን። እሱንም ገና ጠይቃለሁ፣ ልጆቼን ጠይቃለሁ፣ እሱን ጠይቃለሁ እንጂ በጣም አምኛት እስከ ውስጥ ድረስ ሁሉ እቃ እንድታስቀምጥልኝ ምልካት ነበር ነው ምልከው ነበር ነው ምለው። በጣም 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 የሚገርም ነገር ነው እና ይሄ በጣም ለእኔ አስደንጋጭ ነው። በጣም የሚገርም ነገር እንግዲህ የራሱ ጓደኛ ነው አንተ ቤት በጥቆም የመረነውና ዳንኤል ይባላል አይደለም፣ የእሱ ሳይሆን እንደሱ ተቀጥሮ የሚሰራ የራሱ ጓደኛ ነበረው። እሱም በምናዋራበት ሰዓት ላይ የሚገርም ነገር ለረጅም ጊዜ አንተ ቤት ጥናት ሲያካሄዱ ነበር። ምክንያቱም ያለህን የሀብት መጠን በደንብ ጠንቅቆ ስለሚያውቁ በደንብ መስራት ያለባቸው ባግራውንድ ሰሩ፣ ማድረግ ያለባቸውን ነገር አረጉ። አንተ ቤት እንደምንም ገባ። አንተ ቤት ሲገባ ግን ብዙ ዶላሮች በጥሬ እንደምታስቀምጥ አልፎ ተርፎ ከወርቅ ዘሎ ራሱ አልማዝም ዳይመንዶች እንዳለ በደንብ ያውቃል ጠንቅቆ። ወርቆቼ ናቸው ለጊዜ የጠፉት። ዳይመንድና እንትኖቹ እንኳን ከብሮቹ ጋር አስቀምጫቸዋለሁ። ያን ከባድ ቁልፍ እንኳን ሊያገኙ አይችልም። ግን እንደዚህ በመቆየት እናንተን ባትመጡ ሊኖሩ አያገኘውም ማለት አይቻልም። ያገኘው ነበረ። የመጨረሻ እርምጃቸው ምን መሰለ? እነሱ ያሰቡት ነገር እንግዲህ መጀመሪያ እንዳልኩ የራሱ ጓደኛ ነው አንተ ቤት ይጠቆመኝ ብያለሁ አይደለ? የራሱ ጓደኛ ያለን ነገር በስልክ ኮንታክት ሲያደርጉ ቤት ውስጥ ያለው ካዝና እንደዚህ በቀላሉ የሚሰበር አይደለም። ስለዚህ የወሰዱት አማራጭ ወይ በማታ ወይ አሳቻ ሰዓት ላይ ሙሉ ካዝናውን ከቤት ይዘው ሊሰወሩ ነበረ። ምን ይባላል? አሁን የሚገርም ነው። እንደዚህ አይነት አደገኛ ሌቦችን ማጥፋት ነው። ለሀገርም አይጠቅሙም፣ ለህዝብም አይጠቅሙም፣ ለምንም አይጠቅሙም እና ከኢትዮጵያ ውጭ ነኝ፣ ቢዚ ነኝ፣ ብዙም አላቅም። ያው ባለቤቴና ልጆቼ ናቸው ያሉት። አንድ ሰራተኛ አለቻት፣ ትንሽ ረጅም ከሷ ቀደም በላይ ገባች። እንግዲህ አሁን እቺን ምን ብለህ ነው የምጠረጥራት? እንዴት ወንድ ነው ብለህ ጠረጥራት አለችን? ለመለየት በጣም ይከብዳልና በጣም አደገኛ። በዚሁ አጋጣሚ ለተመልካቾች ለመናገር የምፈልገው ነገር እኔ በጣም የሚገርመኝ ነገር ደግሞ ድምጻቸው ስለ የሆነ በሳውንድ ወይ ደግሞ በሪከርድ ተደርጎ ካሜራ ፊት ለህዝብ የምናስተላልፈው ላይ እንኳን ተመልካቾቻችን እኛም ትንሽ መለየት እንችላለን። ትንሽ ወደ ወንድ ሄዳል፣ ግን በአካልና በካሜራ ደግሞ ፈጽሞ የተለያየ ነው። እኔ መጀመሪያ ቀን በትክክል ነው ለማመን አቃተኝ። ጸጉሯን እስከወልቆ ያለውን ነገር ምን እስክል ድረስ በጣም ከብዶኝ ነበረ። በጣም አጠራጣሪ ነው። ከአራቱም በላይ ደግሞ አንተ ቤት የገባው ሰራተኛ በዚህ ስራ ዘርፍ በጣም የተካነ ነው። ጭራሽ በዚህ ደግሞ አክቲንግ ደግሞ በኪነ ጥበብ የተማረ ልጅ ነው። በጣም ተጠንቶ ነው እንደዚህ የተደረገው። እንደውም በጣም እኮ ለቤተሰብ ምናምን ቢረዱ ብዬ እኮ በአሁኑ ሰዓት ያለውን ሰራተኛ ታውቃላችሁ፣ ማክሲመም ከ4 ሺህ ብር እስከ 5 ሺህ ብር ነው። እኔ እኮ ቤተሰብ እንዲረዱ ብዬ 25 ሺህ ብር ነው የምከፍላቸው። የራሱ አንድ ወደ ስራ ዓለም ውስጥ መግባት ሲኖርባቸው እንደዚህ አይነት ሌብነት ግን
በጣም ለሀገርም ለምንም ስለማይጠቅም እናንተን በዚሁ አጋጣሚ በጣም ነው የማመሰግነው። እንደዚህ አይነት ታማኝ የህግ አባል ለማግኘት ያው ከመቶ የተወሰነ % ነው። አሁን ከምንሰማው አኳያ በርቱ ላለው የአካባቢም ሰዎች ስለሆናችሁ በጣም ነው ማከብራችሁ፣ በጣም ነው ማደንቃችሁ። አሁን የጠፋ ንብረቴን ጠቅላላ ታገኙታላችሁ ብዬ አስባለሁ። ምንም ጥያቄ የትም አይሄድም። በዚች 2 ቀን ውስጥ ካለበት 2 ቀን አይደለም አንቃችሁ ሳይሆን አንቃችሁት ያጭበርባሪ እዚሁ ፊት ለፊት ነው የተወሰደብን ንብረት የምናስመለስል እዚሁ ፊት ለፊት በጣም ነው የማመሰግነው። ያለበት ሰውሮትም ከሆነ ወደ ሌላ ቦታ ልኩትም ከሆነ ያለበት ቦታ ሄደን የምናመጣው ምንም ሐሳብ እንዳይገባ እና በጣም ነው የማመሰግነው። በጣም ነው እናንተ የማመሰግነው። ይሄ በሶሻል ሚዲያ መነገር አለበት። የመንግስትም አካላትም የበላይም እንትኖች እናንተን አይተው ከፍ ያለ ደረጃ ሊሰጧቸው እንደዚህ አይነት ሰዎች ከጥቂት አንድ ስለሚገኝ በጣም ነው በግሌ የማመሰግነው። በግሌ ያው ስልክ እንቀያየራለን። በጣም እናንተ አስፈላጊ ለሀገርም ለእኔም ሳይሆን ለአካባቢውም ህዝብ ለማህበረሰቡም ለሀገርም ስለምጠቅሙ በጣም በዚህ አጋጣሚ አመሰግናለሁ። እግዚአብሔር ያክብርልን። እየሰማኸኝ ነው አይደለ? ወርቆቹን የት ነው ያደረስካቸው? ሲያወራ የነበረኝን ሰምተሃል አይደለ? ይሄ ወርቅ ከዚህ ቤት ይውጣና ግንባሩን ብዬ ነው መበተንለት ብሏል። የምን ወርቅ አትበለኝ። ወርቆቹን የት ነው ያረካቸው? እኔ ወርቅ አልወሰድኩም። በዱላ ነው የምታምነው? ማንን? አብራኝ የምትሰራው ወስደው ነው የሚሆነው። አንተ በእሷ ለማላከካት ሞክረ። እሷን እኮ ምንም በማታውቁ እሷንም ገደል ከታት። እሷ ላይም እኮ ጾታ ትንኩሳ አድርሰሃል እኮ። ምንም አላረኩም። የሆነ ቀዳዳ አገኙ ብላችሁ ነው ወርቅ ወሰደ ብላችሁ እኔ ልታወናጅሉ ነው እንጂ እኔ ወርቅ አልወሰድኩም። እየሰማኸኝ ነው አይደለ? አቶ ሰለሞን መኝታ ቤት አንዳንድ ቦታ ገብተህ የምታጸደው አንተ እንደሆነ እናውቃለን። ካዝኖ ሜት እንዳለ ንብረቶቹ ሜት እንዳሉ ጠንቅቀህ ታውቃለህ። አውቃለሁ፣ ግን ወርቅ ግን አልወሰድኩም። እኔ ምንም ነገር የወሰድኩት ነገር የለም። ከዚህ በላይ አንተ ስለራበኝ ስለቸገረኝ ብቻ ነው በቃ ሰርቼ ለመብላት እዚህ ቤት የገባሁት። ሌላ ምንም ነገር የማውቀው ነገር የለም። ስለራበኝ ስለቸገረኝ ሰርቼ የገባሁት እያልከኝ ነው? ጭራሽ ለመዝረፍ አይደለ? እስኪ ስማ፣ እሺ ለመሆኑ ስንት ቤት ነው እንደዚህ የሰራኸው? ይሄ 6ኛ ቤት። 5 ቤት ዘርፈውታል ማለት ነው። አልዘረፍኩም። በቃ ስለምን ዘርፈህ ነው የምታወራው? አንተ አትሰማም? ተው በቃ እሺ። ምን አርግ ነው የምትለኝ? ቆይ አንተስ ሰርተህ ለምን በላ ነው እንዴ? ቆይ ምንድነው አርግ ምን አርጉ ነው የምትለኝ? ይሄ 6ኛ ቤት 5 ቤት ዘርፈሃል ማለት ነው እስከዛሬ። አልዘረፍኩም። በቃ ሰርተህ ልንበላ ነው። በቃ እኔ በጣም ትዕግስቴን እያስጨረስከኝ ነው። እየሰማኸኝ ነው አይደለ? አትወራ። አወራው። በቃ ምንድነው ያወራው ነገር? በቃ ህይወቴን ለመቀየር ነው እዚህ ቤት የገባሁት። ሌላ ቦታ በዝርፊያ ነው ህይወትን ለመቀየር የገባኸው አይደለም። ስለምን ዝርፊያ ነው? ሌላ ቦታ 3000 እና 4000 ነው የቤት ሰራተኛ የሚከፈለው። እዚህ ቤት ግን 25000 ብር ነው። 25000 ብር ማለት 2 ዓመት በሰራ የሆነ ቢዝነስ ከፍቼ የራሴ ስራ እሰራለሁ። እናንተ ይኸውልህ ሰማኸኝ አይደለ? በጣም ስገቡ ትልቅ ነገር ሳላያችሁ እዛ ቤት እንደማገቡና ለትልቅ ዓላማ ለትልቅ ፐርፐዝ የገባህ ልጅ በ25000 ብር በፍጹም አትሸወድም። ስራ እየሰራ እየለፋ ልዘው እኔ እንደውም ነገሬን ካልከኝ ያንተ ግብና የናንተ ፕላን ዳይመንዱን ነበር አልማዙን። እሱን ማውጣት አቃተህ። በጣም በዘመን የካዝና ነው የተቆለፈው። እሱን ለማውጣት ግን ጊዜ እየተጠባበክ ነው። ቆይስ አንተ ወርቅ እንዴት ወርቅ ወስጄ እዚህ ቤት እቀመጣለሁ? እንዴት ላይ 5000 ብር እቀመጣለሁ ብለህ ታስባለህ? አያውቅም ነበር። እኛ ባንነግረው ኖሮ እኮ የቤቱ ባለቤት አያውቅም ነበር እንደተዘረፈ። አሁን ነው ድንገት ቼክ ሲያደርግ እኮ ያወቀው። ያንተ ይኸውልህ እየነገርኩ ነው እንዳለ እርምጃችሁን እየነገርኩ ነው። ያንን ካዝና እስከምታወጣ ድረስ በጣም በተጠባበቂነት እየጠበክ ነበር አይደለ? አይደለም እኔ ሰርቼ ለመቀየር ብቻ ነው እንጂ እኔ ለወስድ አይደለም የገባሁት። እየሰማኸኝ ነው አይደል? እኔ ከዚህ በላይ ካንተ ጋር ምንም በትዕግስት የማወራበት ምክንያት የለም። አየሁ እዛ ጋር የኔን ትእዛዝ ነው ቆመው የሚጠብቁ አንተን ለመቀጥቀጥ። እዚህ ጋር እሱ በሚያወጣጣ መልኩ ያወጣጣሃል። እየሰማኸኝ ነው አይደል? ለራስህ ስትል ብትናገር ነው የሚሻለው። ለራስህ ስትል እኔ እዚህ ጋር አስቀጠቅጥሃለሁ። አንተ የዛ ሰዓት ማውራት ትጀምራለህ። ለምንድን ነው ቆይ የማትረዳኝ? አልወሰድኩም አልኩህ አይደል እንዴ? አልወሰድኩም። እኔ የገባሁበትን ምክንያት እኮ አስረዳው። በምን እንደሆነ እንደዚህ እየሰራ ያለሁት ነገር እኮ ሌላ ቦታ ዝቅተኛ ነው። እዚህ 25000 ብር ስለሆነ 2 ዓመት 3 ዓመት ሰርቼ ህይወቴን ለመቀየር ነው እዚህ ቤት የገባሁት። ፕሮፓጋንዳህን ላምን አልችልም። አሁን ከዚህ በላይ ምንም ልታገስ አልችልም። ሰማኸኝ አይደለ? ከእንዳንተ አይነት መሰሎቹ ጋር መዳረቅም ሆነ መነዛነት ሰርች እናንተ ካለዱላ የምታምኑት ነገር የለም። ስለዚህ ታወራለህ። አንዴ ና ግባ። ቆይ ምን አድርግ ነው? እየሰማኸኝ ነው አይደለ?
አትናገርም? እናገራለሁ። ቀብሬዋለሁ። የኔ ቀብር ውጭ ቀብሬዋለሁ። የኔ ቀብር አንዴ ተረጋጋ። ዝም በል። የት ነው? ቆይ ምን አድርግ ብላችሁ ነው እንደዚህ የምታሰቃዩ? ቆይ እኔ እኮ ምስኪን እናት አለች። ለእሷ ደግሞ እኔ ብቻ ነው ያለሁት። ደግሞ ታማሚ ነች። ለእሷ ግዴታ ነው የሆነ ቴክኒክ የሆነ ስራ ፈጥሬ እናቴን ህይወት ማዳን ምስኪን እናት ብታውቅ ዝም የምትል ይመስላል እኮ። እኔ እኮ ለእሷ እኔ ነው ያለሁት። በቃ የሆነ ቴክኒክ ተቀብሌ እሷን ካላዳንኳት ማንም አይደርስላትም። ለእናቴ ብዬ ነው ይህን ሁላ መስዋዕት እየከፈልኩ ያለሁት። ለምንድን ነው በዚህ ልክ የምታንገላቱ? እየሰማኸኝ ነው አይደል? አሁን እዚህ ጋር ምስኪን ለመምሰል አንጀል ለመብላት አትሞክር። እኔ ምንም ነው ማላምን ምንም። እሺ ቆይ ምን አድርግ ነው የምትለኝ? አሁን ሰውም ብዙ ሰው ነው የጠየቁት ለእናቴ ለመድረስ፣ ግን ማንም የሚረዳኝ የለም። ሰርተ ተፍ ተፍ ብለ ይላል። ምንም የምንተፋተፍበት ነገር የለም። እኔ ትንሽ ጥበብ ስለተማርኩኝ ነው ይሄን ነገር በቃ ተወያይተን ምናምን ከጀመሰች ጋር ወደ ስራ እኮ አይሰራም። ሰማኸኝ አይደል? ጥበብ ብትማር እኮ ብዙ አይነት እኔ የሚያናደኝ እኮ በጣም ከእናንተ ስንት ነገር ማሰብ እየቻላችሁ እንደዚህ ነገር አሰባችሁ እዚህ ስራ ውስጥ መግባታችሁ ነው። ምን ብዙ ነገር ወጣት አይደለ? ብዙ ነገር እኮ መስራት ትችላለህ። ከዚህ የተሻለ ምንም አላስብንም። በቃ አሪፍ ገንዘብ ደግሞ የሚገርመው ነገር የእናቴን ህይወት የሚቀይራት ነገር ከዚህ ሌላ ምንም ነገር አላገኙም። ለዛ ነው ወደዚህኛው እየዘረፍክ 5 ቤት እየዘረፍ የእናቴን ህይወት ቀየርክ አይደለ? ብዙ ነገር መስራት ትችሉ ነበረ። ግን ይሁን ያህል ጊዜ ስራ ሲሰሩ አንድም ሰው ሳያቀባችሁ መሆኑ ነው በጣም የሚያናደው። ስንት ነገር በየሄዳችሁበት እያደረጋችሁ አይደለ? አዎ እሱ ትክክል ነው አለ አይደል? በቃ በዚህ ቴክኒክ ነው በቃ የተሻለ እኮ ስለሆነ እኮ ነው ገባኛ። የተሻለ ነው የእናቴን ህይወት የሚቀየረው እንደዚህ ነው። ለዛ ነው ወደዚህ ሆንኩት። በቃ እናንተ ደግሞ ከዚህ በላይ በቃ አታንገላቱ። በቃ ከተነቀ ይቀራል ነው የሚባለው። ምን ሆነ ነው አንተ? ለምንድን ነው የማትረዳኝ? አንተ ምን እናት አለ? በእናንተ ምክንያት የስንት ሰው ቤት ህይወት ተበላሽቷል። የስንት ህይወት ስንት ሰው እያስረገዛችሁ እየወጣችሁ እየተደበቃችሁ ምንም እኛ የሌለውን የሰው ህይወት አልተበላችም። ያለው ጋር ነው ሞልቶት ከጣሉ ሰው ጋር ነው እየሰራን ያለ። ባለሀብት ደግሞ ታውቃለህ ካለው ላይ አይሰጥም። በዚህ ሲስተም ካልተቀበልን በምንም አይነት ነገር ሊሰጥ አይችልም። ይህንን አስተሳሰብን ወደዛ ጋር አድርገው። ገና የደረሱ ልጆች አሉኝ ብሏል። ሰምተኸዋል አይደለ አቶ ሰለሞን? እነሱ ልጆች ላይ አንድ ጥቃት ካረግ ጾቴ ጥቃት ካረግ ሰማኸኝ አይደለ? የሚደርስብን ነገር ትወጣዋለህ። ወርቁን የቱ ጋር የደበኩ ለመሆኑ በስተጀርባ ነው ቆርቆሮ ጋር ግቢ። ሌላ ምን የነካው ነገር አለ ከዚህ ቤት? አረ ምንም ነገር የለም። እኔ ደግሞ ከምንም በላይ እኮ ደግሞ የሚገርመኝ አንድ ክፍል ውስጥ ከአንተ ጋር እያደረች ምንም አለመጠርጠሯ ነው እስከዛሬ ከአንተ ጋር የምታድረው ሰራተኛ። አረ ሰራተኛዋ እኮ ከኔ ጋር አድነን ማንኛውም ነገር ታግዘኛለች። ማ እሷ ሰራተኛዋ ሁሉ። አንተ ለምንድን ነው ሰው ላይ ለማላከክ የምሞክረው ግን? አንተ እሷን እኮ እኔ አግኝቼ አዋርቻታለሁ። አረ እኔ ምንም እያላከኩ አይደለም። ወርቁንም እንድቀብር ስቀብር ከተለያየ ከብዙ ነገር ነው ያዳነችኝ። ታውቃለህ የዙሪያውን ካሜራ ነው ያለውና ብዙ ነገር ጫፍ ላይ ደርሶ ምናምን በቃ ነገሩ ይደባለቅ ምናምን ሲል ከብዙ ነገር ታድነኛለች እሷ ሰራተኛዋ። አሁን ራሱ አርባ ምንጭ ሰይድ እኮ እየተደዋወልን ነበረ። አሁን እዚህ አርባ ምንጭ ባልሄድ ኖሮ እዚህ ሆኔ ቢሆን በቃ ይሄ ዛሬ ነበር ይዤ ልሄድ ምናምን ያሰብኩት ዳይመንዱ ሁሉንም ነገር ዛሬ ነበር ላስወጣ ምናምን ያሰብኩትና ለምን እንደሆነ አላውቅም። ጋሽ ሰለሞን ወደዛ እንደሄድ አደረጉኝ። ወደዛ ወደ አርባ ምንጭ ባልሄድ ኖሮ ዛሬ ነበረ ከዚህ ቤት ልወጣ ያሰብኩት እቃውን ይዤ እና ለዚህ ደግሞ እሷም እያስተካከለችልኝ ነበረ እንዴት መሄድ እንዳለብኝ። እኔ እሷ ምን አይነት ሚስጥር እኔ ትወቃቱ ስል ከጋሽ ሰለሞን ጋር ይሁን ከሌላ ጋር ይሁን እኔ አሁንም እያጠራጠረኝ የሆነ ነገር ያላት ይመስለኛል እሷ። ለምን እስከ ዛሬም ወደ አርባ ምንጭ እንደዚህ ሄጄ አላውቅም። ዛሬ ለምን እንደሄድ እንዳረገችኝ ወርቁ ስቀብር ስላየች በቃ የሆነ ነገር ያለ ይመስለኛል እኔ የማላውቀው ማለት ነው። እና በአጋጣሚ ወደዛ እንደሄድ አደረጉኝ። ነገር እዚህ ላይ እንዲጋለጥ ያደረገው ወደ አርባ ምንጭ በመሄዴ ነው። እሷ ነበረች ወደ አርባ ምንጭ የምከደው ከጋሽ ሰለሞን ጋር ግን አሞኛል ምናምን ብላ በቃ ቀረች። በጣም ተነሱ ጋር የምትቀራረበው ሚስጥር የምታወራው እሷ ነች። ከኔ ጋር እንደውም ብዙም አንቀራረብም እና እኔ ግን እኔ እንደሄድ አደረገች። ለምን እንደሆነ አሁን ነው የተጠራጠርኩ ያለሁት። እኔ እንደገባኝ ከሆነ አሁን እያልከኝ ያለው የአርባ ምንጭ ጉዟቸው ላይ አንደኛው ሰራተኛ ሄደ፣ አንተ ደግሞ ከጓደኞች ጋር አውርተህ ያንን ካዝና ከቤት ልታስወጡት ነበር ማለት ነው አይደለ? ከዛ በኋላ እሷ ደግሞ አሞኛል ብላ ቀርታ በእሷ ፋንታ አንተ ሄድክ። ስለዚህ እዚህ ነገር ውስጥ በደንብ እጁ አለ ማለት ነው አንደኛ ሰራተኛው።
ዋል አብረን ሁሉን ነገር የምንሰራው አብረን ነው። ስወጣ የሆነ ነገር በቃ ላስብላት ምናምን ተነጋግረን ታስቸግረኛለች እኮ እንደውም እየተባበረችኝ ያለው በዛ ነው። እሷን የምታስጨንቅ እናድርግ እያለች አዎ በጣም የሆነ ሰዓት ላይማ እኔ በጣም በቃ ይሁን ምናምን የራሴ ዓላማ ላይ የመጣሁበት ስርዓት በቃ እንደዛ ከሆነማ አጋልጣለሁ ምናምን እናገራለሁ ለጋሽ ስለምወስድ በቃ እኔም የራሴ ዓላማ ስላለኝ በቃ እናረጋለን ምናምን የእሷን ፍላጎት ነገር ሁሉ ነገር በቃ እሷ ባለችው ነው የምታዘዛት። ኦር ለምን ያን ነገር ሚስጥር ስለምታውቅ ስለምታበረኝ ሲስተሙን ስለምታስተካክልልኝ እናረጋለን። እሺ ይኸውልህ እሷንም አንተንም ይዘናችሁ እንሄዳለን። በእኛ ቁጥጥር ስር ትሆናላችሁ። ነገሩ እስኪጣራ አሁን ወርቁ ያለበትን ቦታ ታሳየኛለህ። እሺ ተነስ። የት ጋር ነው ያለው? በጣም ትልቅ ግቢ ነው አቶ ሰለሞን። ምንድን ነው የተከበረ ግቢ እዚህ የት አለ? የት ጋር ነው? ገና ያለው አስቆፍረው። አንተ ሁሉ ወርቅ እንደደበቀው ንብረት አቶ ሰለሞን ቼክ አድርግ። አንድ ደቂቃ ጠብቀኝ። እሺ ቼክ አድርግ። ያለው ጠቅላላ ንብረት በእጄ ገብቷል። ሙሉ ንብረት ሙሉ ንብረት ከህግ በላይ ውጪ የህግ በላይነት ምን ታላቅ መሆኑን የተገነዘብኩበት ነው። ለፍርድ ይቀርብልኝ። በውጭ ስታንዳርድ ቢሆን ደግሞ እጁ ነበር የሚቆረጠው። አንዳንድ እየወጣው ስለማይ ሌባ እጁን ነው የሚቆረጠው። እና በጣም ነው የማመሰግናችሁ እናንተን። እግዚአብሔር ያክብርልን። አሜን አሜን። በምርጥ ሰዓት ደርሳችሁብኛል። አሜን። መመታት አለበት፣ ይሄ መደብደብ አለበት፣ መቀጣት አለበት፣ የእጁ ማግኘት አለበት። በጣም ነው የማመሰግነው። በጣም አመሰግናለሁ። እንገናኛለን፣ ስልክ እንቀያየራለን። እሺ እሺ። አቶ ሰለሞን ለሌላ ቀን ጥንቃቄ አድርጉ። በደንብ እናደርጋለን።